ሰላም አለይኩም እንዴት ናችሁ? ዛሬ መኮረኒ አብረን እንሰራለን። የሚያስፈልገን ግብአት ነጭ ሽንኩርት፣ ቀይ ሽንኩርት እና ካሮት ነው። እኔ በጣም ነው የወደድኩት። እናንተም ስሩና ሞክሩት። እዚህ ጋር መኮረኒውን ቀቀልኩ። እኔ በትንሹ ነው የቀቀልኩት። እናንተ እንደምትፈልጉት መጠን መጨመር ትችላላችሁ። ከዛ ሽንኩርቱን፣ ካሮቱን በካሮት መፈቅፈቂያ እዚህ ጋር መኮረኒ በስሏል። አጠነፈፍኩት። እዚህ ጋር የጨመርኩት ሽንኩርት ነው። አንድ ራስ ሽንኩርት ነው የጨመርኩት። በደንብ ጥብስ ታረጉታላችሁ። በደንብ ጥብስ ካረጋችሁት በኋላ ካሮቱን መጨመር ነው። ካሮቱን ጨምራችሁ በደንብ ጥብስ ታረጉታላችሁ። ከዛ በርበሬያችሁን ትጨምራላችሁ። በጣም 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 ጥብስ ካለ በኋላ ውሃ፣ የሞቀ ውሃ ጠብ እያረጋችሁ ታሹታላችሁ ማለት ነው። በደንብ ብስል ካለ በኋላ ነጭ ሽንኩርት መጨረሻ ላይ የጨመርኩት እኔ ነጭ ሽንኩርትና ቅመም ነው። መከለሻ ቅመም ነው ይሄ ቅመም እና እሱን ነው የምጠቀመው። እኔ ሌላ ቅመም አልጠቀምም። ሁሉንም ቅመም እንዳጠቃላይ ስላረኩበት ማለት ነው እዚህ ላይ እና በደንብ እንደዚህ ካቀላቀላችሁት በኋላ ጨው ሳረግ አላሳየሁም። ጨው አርጌያለሁኝ እዚህ ጋር ደባለኩት ማለት ነው። እና መጨረሻ ላይ እንደዚህ ሆኖ ወጥቷል። በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጎ አበረታቱኝ።